በማዕከላዊ ፍሎሪዳ ሁለት ሰዎች በኩሬ ውስጥ ትንሽ አዞ ለመያዝ እድላቸውን ሲሞክሩ በአቅራቢያ ያለችው እናት አዞ ግን በሚያስገርም ሁኔታ የተለየ ውሳኔ አደረገች። መረብ በመጠቀም ከሰዎቹ አንዱ ውሃውን ተጠግቶ አንድ ትንሽዬ አዞ በጣም በፍጥነት መያዝ ቻለ። እሱን ለመቆጣጠርና ለካሜራው ለማሳየት ሲሞክር ግን ሊታሰብ የማይችለው ነገር ተከሰተ። ሰውየው ስለ ሁኔታው አስተያየት ለመስጠት ቢሞክርም የተቆጣችው እናት ሐሳቡን ማስረዳት ሳይጨርስ ያደረገችው ውሳኔ አስደንግጦታል። አሁን ለሕይወታቸው እጅጉን በመፍራት ሁለቱን ሰዎች በፍጥነት ቁሳቁሳቸውን ሰብስበው ምንም የከፋ ነገር ሳይከሰት አካባቢውን ለቀው ለመሄድ ወሰኑ። በአውስትራሊያ አስደንጋጭ የነበረው የቱሪስቶቹ ቡድን አጋጣሚ። ይህ ቡድን ከረሃብተኛ የጨዋማ ውሃ አዞ ጋር ያልተጠበቀ መገናኘት ገጠማቸው። አዳኙን ወደ ጀልባው ሲዋኝ ካዩት በኋላ ሁሉም ሰዎች በጉጉት ካሜራቸውን አወጡና መቅረጽ ጀመሩ። ትዕይንትን ለማሳየት በማሰብ የጉዞ መሪ አዳኙን ለመሳብ የሚሞክር ጣፋጭ ስጋ ሰቅሎ የሱን ትኩረት ለመሳብ ብዙውን ጊዜ ሞከረ። ቀጥሎ የሆነው ግን እሱ ያልጠበቀው ነበር። ቱሪስቶቹ በመደንገጥ መቅረጽ አቆሙና ምናልባትም ቀናቸውን እንደወትሯቸው ቀጠሉ። በፍሎሪዳ ወንዝ አንድ ሰው ፓድል ቦርዱ ላይ በሰላም አሳ ለማጥመድ ወጥቶ የነበረ ሲሆን ይህም ከወትሮ የተለየ የሚመስለው ከአዞ ጋር በመፋጠጡ ነገሩን ወደ መጥፎ ነገር ቀይሮታል። የዕለቱ የመጀመሪያ አጋማሽ ሰውየው በወንዙ ላይ ጊዜውን እየተዝናና ይመስላል። እንዲሁም ጥቂት አሳዎችን በተሳካ ሁኔታ መያዝ ችሏል። በሚያሳዝን ሁኔታ በቀኝ በኩል አዞ ሲዋኝ ካየ በኋላ ነገሮች በፍጥነት ባልተጠበቀ ሁኔታ ተለዋወጡ። አምላኪ ሆይ አዞ በጣም ያስፈራል፣ ሂድ ከዚህ ማለት ጀመረ። አዳኙ አሁን ወደ እርሱ እየመጣ ስለሆነ ለደህንነቱ ከመታገል ውጪ ሌላ አማራጭ አልነበረው። ለማምለጥ ያለውን አቅም ሁሉ ለማድረግ ሞከረ። ነገር ግን እንስሳው በሚያሳዝን ሁኔታ እንደዚያ በቀላሉ የኋላ ኋላ ለመመለስ ፈቃደኛ አልሆነም። አዞ አሁን ከውሃው በታች በመግባት ሌላ ዕቅድ ማዘጋጀት ሊጀምር ነው። ሰውየው ይህንን አጋጣሚ በመጠቀም ገና ከመግባቱ በፍጥነት ፓድሉን በማስነሳት ከቦታው ራቅ ብሎ መሄድ ጀመረ። በቴክሳስ ወንዝ ላይ አንድ ሰው በመዝናናት ጀልባ እየነዳ እየተጓዘ በነበረበት ወቅት ምን ሊገጥመው እንደሚችል በፍጹም አያውቅም ነበረ። በመጀመሪያ ወንዙን በሰላም እየተሳፈረ ያለ ይመስላል። ከዚህም በኋላ የማይታሰብ ነገር ይከሰታል። ምንም እንኳን አስፈሪ ቢሆንም ሰውየው ጀብዱን ለመቀጠል ወስኗል። ነገር ግን ይህ ውሳኔው ትልቅ ፈተና እንደሚያመጣበት አስተውሏል። ሰውየው መቅረጹን አቆመና ከአካባቢው ራቅ ብሎ ለመሄድ ወሰነ። ከስዋምፕ ኤንድ ስትሮም ዩቲዩብ ቻናል የመጡት ዳኒና ጓደኞቹ ብዙም ነገር ይፈጠራል ብሎ ያልጠበቁት ለተለመደ የዳክያ አደን ጉዞ በፍሎሪዳ ውስጥ ነበሩ። ለጥቂት ሰዓታት በተሳካ ሁኔታ ካደኑ በኋላ በሚያሳዝን ሁኔታ ከዚህ ቀደም ከተተኮሱባቸው ምስኪን ዳክዮች አንዱን ሲበላ አንድ ግዙፍ አዞ አስተዋሉ። ለማንኛውም ሊወጡ ስለነበረ እየቀረጸ ያለው ሰው በሌላኛው በኩል ወደሚገኘው ታንኳ ለመድረስ ረግረጋማውን ቦታ ለማቋረጥ ይሞክራል። ነገር ግን የተራበው አዳኝ በቀላሉ እንዲሄዱ አልፈቀደላቸውም። ከመጀመሪያው ማስጠንቀቂያ ተኩስ በኋላ ሰውየው አውሬው በሚያሳዝን ሁኔታ
አሁንም እየተከተለው መሆኑን ሲያስተውል ወደ ታንኳው መመለሱን ቀጠለ። አደገኛው እንስሳው ከዚህም በላይ እንዳይመጣ በእርግጥ ለመከላከል ሁለተኛውን ተኩስ ለመተኮስ የወሰነው። በዚህን ጊዜ ነበር አዞ ቆም ብሎ በማሰብ ለመልካም ምግብነት ተስፋ ያደረጋቸውን ሰዎች ተዋቸውና መከተሉን አቆመ። እነርሱም ታንኳቸው ላይ ሆነው ሲያልፉ የአዞ አስደናቂ መጠን በግልጽ ማየት ይቻል ነበር።